ደግሞ ውሸት የለም የለም። አንድ ሚሊዮን እስካሁን አልሰማሁም። ይሄ ኃጢአት ውሸቱ ላይ ይጠፋል። በሉ ሌሎች ውስጥ ይገባል። ከዚህ ሌላ ስለሰማሁ ያን ደስ ይላል። እንዲያው ትልቁ ስንት ደርሷል? በባጣውን ቀጥም በቆመን የበየናት ማለት ነው። ሥላሴ በዚህ መልክ ለሁላችን ለዚህ ሁሉ ለእኔም ለእናንተ ለዓለም ማለት እና ቅድስት ሲባል ይህን ለመግለጥ ነው እንጂ ጾታ ብዙ ተባዙ ነው። እንጨቱም ይሁን ያው መችስ አንድ እንጨት አበባው በኖ ወንዴ ሴት የሚባል አለ። በእናንተ ትምህርት አለ አለ። ይህ እኮ የተቀባል ነው ያለ ግን እንዴት የሚለው አንድ የተፈጥሮ እግዚአብሔር እንጂ አንዱ አበባ ያበኖ እዚህ ያበባውና ምን ብለን ትላል። ግን ይሄ ከአቅም በላይ ስለሆነ ያለውን ማውራት ይቻላል። በሳይንሱ ያው ይለማመዱታል መሳሪያውንም ምኑን ያ የሃይማኖቱን አይደለም ያ የዚያ ነው። እኛም እናምነዋለን ያለን እና ስለዚህ ጾታ የሚል ነገር የራሳችሁ ጾታ ሲጠፋችሁ ነው የምታረጉ። እንደዚያ ዓለም ጾታው ሲጠፋ ሥላሴ ነው እንጂ ጾታው ጠፍቶት ሌላዋን ወንድና ወንድ ይጋባል። ጾታው ጠፍቶት ይሄ ብዙ እንደዚያ ነው። ሴቶች ሲታገባሉ ተፈጥሮ ይፋረዳል። ውሻ ያረገው ውሻ ያረገዋል። ለውሻ ያላችሁ ሰዎች ይደረጋል ይገኙ ይህን የተፈጥሮ ነው። ብዙ አትፈሩበት ያለ ጾታ ለዚህ ነው እንጂ በሥላሴ ምን ሲል መጣ ያለ ወይ እንግዲህ ሰው ሲበላሽ የራሱን ብልሹነት ያወራል እና ይሄ በጣም ወጣቶቹ ተጠንቀቁ። አዎ ሥላሴ በእንደዚህ ያለው ቋንቋ መናገሩን ከባድ ነው። ትርጉሙን ግን ነገርኳቸው እና ስለዚህ በዚህ መልክ ነው እንግዲህ እንደው አጽምነነ ወፈጽምነነ አሚነ ሥላሴ ከቅድስት እስከ ዳህሪት እስትንፋስ ነው እንጂ ዳህሪት እስትንፋስ ማለት እስከ መጨረሻዋ ያቺ መጨረሻ ትባት ነፍስ ከሥጋ የምትለይባት ዕለተ ሞት ትባላል። እስከዚያ በዚሁ አምኖ መኖር ነው። በሌላ ቀን ደግሞ ወደ ሌላ እምነት እንዳይቀር ነው። ወፈጽምነነ አሚነ ሥላሴ ከቅድስት ልዩ የሆነችን የሦስትነትን ማመንን ፈጽምልን ሲመጨረሻ በአንድነት በሦስትነት አመኘ እንዲሞት አድርገኝ ብሎ መጸለይ ነው። ምክንያቱም በመሀል ሌላ ሊመጣ ይችላል። በኑሮ ተሳቦ ኑሮ ሲከም የሆነ ነገር ሰው ሲሰጥ ወደዚያ መንገድ እስከ መጨረሻዋ እምነት የሚባለው ይህ ነው። እስከ መጨረሻ የታገሰ ይድናል። እንግዲህ ሊበሳቱ እንዴት ከነገ ደግሞ ስቶት ሩብ እንግዲህ ለስድስት ሩብ ነው። ያው አሳስብልኝ ነው እንግዲህ እኔ በእውነቱ ይህን የመሰለ ሰጣችሁ ሁልጊዜ ከዚህ ይልቅ መሆን ያለበት ነገራችሁ ካህናቱ ልንገራችሁ አዳምጡ። የንስሐ ልጆቻችሁ እንዲባረኩላችሁ አስራት በኩራት እያዋጡ አልባችሁ ልጆቻችሁ እንዲባረኩ ይሄ የእግዚአብሔር ትእዛዝ ነው፣ የሱ አይደለም። አስራት በኩራት አውቅ ያለ ለምን ቀየምረቱ እንዲባረክ
ኑሯችሁ እንዲባረክ የተዘራው እንዲበቅል ይህ የእግዚአብሔር ትእዛዝ ነው። ይህን ያላወጣ ደግሞ ሌባን ይላል እግዚአብሔር፣ ሰው አይደለም። ሰርቃችሁኛል ይላል ራሱ። በምን ለአስራቱ ለኩራቱ። እንግዲህ እግዚአብሔር ሰረቃችሁን እያለ ሰው ሊሆን ደግሞ ስሙን ያጠፋል። እግዚአብሔር ካለ ታዲያ መቀበል ነው የምድረቱ። ይህ ከሆነ አስራት በኩራት ካህናቱ ምዕመናኑ እንዲባረሩ አለማምዷቸው። ሰንጋ ገዝተን ምናምን የሚያሳዝነው ይህ ነው። እግዚአብሔር ያላለውን ነው እኮ ምናምን አንድ ሰንጋ ዛሬ ስንት መቶ ሺህ ያወጣል። ቆይ ንገሩ ስንት ሲወጣ አነኔ ዝም ያሆነ እንዳለዋላ መቶ ሺህ ገብቷል። ያው ይሄው ደካማ ማለት ደህናውን ቀርበው ቢያረጉ ስንት ነው ይህንን አሁን ይሳሙ ገና 200 ጫመት አረጋችሁ። ይህንን ደህናውን ንገሩኝ እንጂ የመጨረሻ የሰማችሁትን ያያችሁትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተቀጠሉ በቅድስት ሥላሴ እንዘ አአምን ወእትማሰል በከመ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወነታመነከ ንገኒ ለከ እግዚኦ ونتمنى لاسمك القدوس نسجد لك عوذ لك يسجد قلوبك ولك يتكنى كل لسان أنت وإنت أملاك عمالك وإجزاك عيسى ونبوسا نجس أملاك أنت وكل سكاة وكل زلف ونسك وعك وكما معرضنا قدوس ولك زين أنت مسلم فتسأليه فنزلا فنهلك وتخلك وحاسسك جسك بمس وحاسسك جسك جسك أحسس اليوم
ኦሪትን ይትገጸከ እመኔየ መዝሙረ ዳዊት 26 ቁጥር 8 ፊትህን እሻለሁ በሉኝ። ገጸ ዚአከ አሁንም ደግሞ ያንተን ፊት አይ ደግሞማ የኔ ነው በሉ። ገጽህን ከፊቴ አትመልስ። ዕቃዬ ነው። ዛሬ በዓሉን የምናከብርበት የሥላሴን ምስጢር የምንማርበት ይህን ያዙ። እንደ ሌላው ጊዜ በስብከት መልክ አይደለም። ዛሬ ምስጢረ ሥላሴ መማር አለብን። ምክንያቱም አንዳንድ ነገሮች የሚያወናብዱ ነገሮች ይሰማሉና ለእሱ ጉዳይ መማር ነው መልሱ። የሚያምኑትን ማምናውን አውቃለሁ ይላል እና ሰው የሚያምነውን ማወቅ አለበት። አለበለዚያ ዝም ብሎ የቦይ ውሃ ነው ቢሆን ያመጡ ወደ ሌላ ያመጡ ወደ ፈለገው ይወስዷል እና እምነትን ማወቅ በጣም ጠቃሚ ነው። እንግዲህ እምነት የተደነገገ ነው። እንደ ሌላው ነገር ተምሬያለሁ አውቃለሁ ብሎ መፈላሰፍ አይቻልም። ከዚያ በውስጡ ያለውን ማጥናት፣ የእምነቱን መመሪያ መከተል፣ ከዚያ በኋላ ራሱ ይገለጣል ሲኖሩት እንጂ ሌላ አዲስ በመጽሐፍ የሌለውን አባቶች ያላስተማሩንን አወቁ በቃው ብሎ እሱ ፍልስፍና ነው የሚባል የሌለ ነገር በሃይማኖት አይነገርም እና በዚህ ዙሪያ ነው የምንነጋገረው። አዲስ አበባ ሀገረ ስብከትን የክፍለ ከተማ ኃላፊዎች እንዲሁም ደግሞ እግዚአብሔርን የሚወዳችሁ እግዚአብሔርን የምትወዱ አባቶቻችን፣ እናቶቻችን እንዲሁም ወጣቶቹ የእመቤታችን የድንግል ማርያም የቃል ኪዳን ልጆች ሁላችሁ እንደምን አረፈዳችሁ? እንደምን ቆያችሁ? ሌሊቱን ድቅድቁን ጨለማ በሰው የማይገፋው ገፍቶ ወደ ብርሃን አመጥቶ ሳይገባ በዚህ በቅዱሱ ቦታ የሰበሰበን ቅዱስ እግዚአብሔር የተመሰገነ ይሁን። አሁን እኔ ሁልጊዜ ልመዱ እንጂ የኑሩና ዲብ አቁምልኝ አቁማል። ይህ እንደዚህ ያለ ነገር ለምን ወንጌል ሲመጣ ቆዩ ማማ ይቆዩ። ወንጌል ነው። አሁን ምሳቁትን ቆላ በወንጌሉ አቁም ቁጭ በሉ ሁላችሁ ቁጭ በሉ። ረጋ አሁን ትልቁ ማየት ነው። ትልቁ ማጠቃለያው ሊቃውንቱ ሁሉ ታሪኩን ነግረውናል። በጣም በዜማ ወፅአ ምድረ ከነዓን ወወሀ ምድረ ካራን ወወሀ ብሔረ ከነዓን እያሉ አብርሃም አምነ በእግዚአብሔር ወእንበይነዝ ኮነ ጽድቀ እያሉ ነግረውናል እና አዳምጡ። እኔ ሁልጊዜ አሁን እናገራለሁ እና አንድ ሰው ቆጠባ አንድ ቀን ነው ደግሞ ስርዓቱን ነው እኔ አይደለም። እግዚአብሔር ወንጌል ሲያስተምር በዚሁ መልክ ነው። እናት ወንድሞች ሲሉ የለም ምን እናቱም ወንድም ቃሌን የሚሰሙ ያለ። ስለዚህ እግዚአብሔር መመሪያ ነው። አሁን ሌላ ነገር ምን ነገር የለም፣ ይደርሳል። እና እንግዲህ የሰውዬ ጆሮ የለው ቆመ በል እናንተ ለምን አትቀመጡ? አሁን አሮጊት ታስቸግሩ ከማ ነቃ በሉ
ወንጌል ተማሩ። እንኋላ ነገር ሲመጣበት ጦርነት ትከፍታላችሁ። ሃይማኖትን ቀጥ ብሎ ማወቅ ነው። የፈለገ ቢለፈልግ ዝም ብሎ ማየት ነው። በሃይማኖት ሰላም፣ ፍቅር እንጂ ጥላቻ የለም። አሁን የተቸገርነው ሃይማኖቱን ለጥላቻ ሆነ። እንዲሁ የሌለ እንዲሁ እንደ እግዚአብሔር ጥላቻ አምላክ አይደለም። የሰላም አምላክ፣ የፍቅር አምላክ። አዎ ሌሎችም ወደ እሱ እንዲቀርቡ እንጂ ምንም እኮ ያለ ድርሻ ውዳሴ ማርያም ያልደገሙ ሁሉታቸው ሀብት ነው። የመጀመሪያ መማር ነው እና ስለዚህ ዛሬ ስለ ሥላሴ አንድነት፣ ሦስትነት ሁለቱን ነገር ነው ምንማር። እርግጥ እንማራለን፣ ግን ብዙ ጊዜ ምን እንደሚበላው ያው እንደ ወንጌሉ ወፍ ይወስደዋል፣ ፀሐይ ያደርቀዋል። እና አዳምጡ ወጣቶቹ፣ በተለይ ሴቶችም ወንዶችም። አዎ እንግዲህ ዛሬ ያው የተለመደ ነው። ጊዜ ሐምሌ 7 ቀን ማንም ሰው ያውቃል። ሃይማኖቱ ውጭ ሆነው ሁሉ መሰብሰባችን ስለሚያውቅ ዛሬ ሥላሴ መሆናቸውን ያውቃል። እንደ ካላንደር በቀኑ ደረጃም ያውቃል። ሌላው ግን ለየት የሚያደርገው በመላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥላሴ ሁሉም የሥላሴ ነው። ነገር ግን በሥላሴ ስም የሚመሰረተው ዛሬ በመላው እንደዚህ ነው። እንደዚህ ነው። ጠቃ ምኑ ነው እና እናንተ ደግሞ ገና አፍለኞች እውነቱ ስትወጡ ስትወርዱ ስትደክሙ በየጊዜው የእናምጡ እያል እኛም እንጨቀጭቃችሁ ዛሬ እግዚአብሔር እንግዲህ ፈቅዶ ወደ ዓመቱ እየሄድን ነው። አምሮበት በእውነት ደስ ይላል። አውደ ምሕረቱን ሕዝቡም ተመጣጥሟል እና ሁልጊዜ በሃይማኖት እስከ ሕይወት መጨረሻ ነው። እንደሌላ እንደው እንደ ካምፓኒ በቃ ዛሬ ጨረስ እንግዲህ ገበያ አይባልም። እድሜ እስከ ዕለተ ሞት ነው መባረክ ባላችሁ አሁን በተባለው ጊዜውን የሚጠይቀው ልማቱን የካህናቱ ኑሮ እንዲሻሻል። አዎ እሱ ካልተሻሻለ እንደክማለን። የሚበሉት የሚጠጡት ልጅ የሚያሳድጉበት ሲያጡ ሌላ ተጨማሪ ስራ ይሄዳል። ያ ደግሞ አይመችም። አዎ ለካህናት አገልግሎት ምቹ አይደለም። ሌላ ቦታ ቆይቶ መጥቶ መቀደስ ትንሽ ነገሮች ሁሉ ጥሩ አይሆንም እና ስለዚህ ያስፈልጋል ማለት ነው። ትምህርት ቤት መክፈት፣ የአሮጊት የሽማግሌ መጦሪያ፣ የሕፃናት ማሳደጊያ። የቤተክርስቲያን ዓላማ ይሄ ነው፣ የተቸገሩትን መርዳት እና እንግዲህ ወደዚያ የሚያደርሰውን የሃይማኖቱን ትምህርት እንማራለን። እንግዲህ ነቢየ እግዚአብሔር ያው አስተምሮናል። ያውን የተቸገርነው የተጻፈውን ያስተማሩንን መቀጠል ነው እንጂ ሌላ ምን የምንደክምበት የለም። መምህሮቻችን እንደነ አብርሃም ያሉ ዛሬ ሥላሶች ቤቱ ገቡለት። ወቦው ስሉስ ቅዱስ ውስተ ቤተ አብርሃም ነው። ይህ በቂ ነው። እንግዲህ እንዲያው አንድ ግለሰብ ቤት እግዚአብሔር ሲገባ ምን መታደል ነው ነው። ይሄ እንግዲህ በጣም ያው በዚያ በጨለማው ጊዜ እንደዚህ አንድነታቸው ሦስትነታቸው ሳይገለጥ ብዙ ሳይሰበኩ በቀላል ዝም ብሎ ውጣ ሲለው ድምፁን ብቻ ሰምቶ ከኖረበት ከቤተሰቡ አካባቢው በዚህ በዘጸአት 12 ላይ ይህን ነው የሚለው፣ ጻ ነው የሚለው ምድርከ ወእም ዘመድከ ወእም ቤተ አቡከ ወሁር ውስተ ምድር ለአነ አርየከ። ታላቅ ሕዝብ አደርግሃለሁ፣
ታላቅ እባርካለሁ፣ የሚመርቁ ይመረቃሉ፣ የሚረግሙ ይረገማሉ። ይሄ ነው እንግዲህ እዚህ ውጭ እንዲያው ዝም ብሎ ጊዜ ማጥፋት ነው እና ድምፁን መስማት እኮ ነው። ሌላ ማለት ውጣ የተባለበትን ያታውቃላችሁ። አባቱ አያቶቹ ጣዖት የሚያመልኩ እንደነበሩ አባቱ ታራ ነው፣ የአብርሃም አባት ማለት ነው። እና ከዚያ ነው ውጣ በካራን አባቱ 205 ዓመት ኑሮ ሞተ። ከዚያ በኋላ አባቱን ከቀበረ በኋላ እግዚአብሔር ውጣ አለው። ውጣ ከዚህ አለው፣ ወጣ ነው የሚል ሊቃውንቱ ቅድም የዘመሩት በግዕዙ ወጣ አብርሃም እምድረ ካራን፣ አብርሃም ከካራን ምድር ወጣ። ወወአ ብሔረ ከነዓን፣ ወደ ከነዓን ገባ። አብርሃም አምነ በእግዚአብሔር ወየንተዝ ሆኖ ጽድቀ፣ ይህም ማመኑ መታዘዙ ጻድቅ አሰኘው፣ እውነት ሆነለት ነው የሚለው። እንግዲህ ሥላሴ ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። ይሄ ቀላል ነገር ነው፣ ሌላ የለው። ሥላሴ ስንል በቅንፍ አብ ወልድ መንፈስ ቅዱስ ወይም ደግሞ አብ ወልድ መንፈስ ቅዱስ ስንል ሥላሴ ማለታችን ነው። ሥላሴ ማለት ሦስትነት ነው። ይህኛው ግን አሁን እንደ አብን ወልድን መንፈስ ቅዱስን ተክቷል። ግሱ ቀደሰ ይባላል። ቀደሰ ማለት ለየ፣ አከበረ፣ አስጠና ማለት ነው ግሱ። አሁን እንግዲህ ይሄ ይገሰሳል። ትምህርት ቤት ቢኖር ኑሮ ግሱን እንገስላችሁ ነው። ቀደሰ ተብሎ ይቀድስ ይባላል። ይቀድስ ይቀድስ፣ ቀድሶ ቀድሶ፣ ቅዱስ ቀዳሲ፣ ቅድስት ቀዳሳት ይልና ቅዳሴ ጥሬው ዘር ማለት ነው። ሦስትነት የሚለው እንግዲህ ሥላሴ ስንል ስም ነው ብያቸዋለሁ። ደግሞ ሦስትነት ስንል ዘር ነው፣ የሚበዛ ነው፣ የሚዘረዘር። ቅዳሴ ሆሙ ለሥላሴ፣ ሥላሴ ሆሙ ለሥላሴ ብንል የሥላሴ ሦስትነት ማለት ነው። እና በትናንሹ እንግዲህ ቅዱስ ለወንድ ነው፣ ቅዱሳን ለብዙ ነው፣ ቅድስት ለነጠላ ነው፣ ቅዱሳት ለብዙዎቹ ነው። ከዚያ በኋላ መቅደስ መቅደሳት እያለ ባዕድ ዘር ይባላል፣ ዘመድ ዘር ይባላል። መቅደስ ማለት ባዕድ ነው፣ ስርወ ግሱ የሌለ መዝም ብሎ በባዕድነት በእንግድነት የመጣ ነው። መቅደስ ቅደስ ነው ዘሩ እና ሲጨመር ባዕድ ማለት የሌለው ነገር ሲመጣ ማለት ነው። ይህ እንግዲህ መቃድስ ደግሞ ሲባል ይበዛል። ደግሞ መቅደስ ብሎ መቃድስ መቃድሳት ይበዛል። ከዚያ ቅዳሴ ዘመዘር ጥሬ ነው። አሁን እንዳልኳችሁ ቅዳሴ ሆሙ ስንል ወዲያ ዘርፍ ይፈልጋል የሚገጣጠል። ቅዳሴ ሆሙ ለሥላሴ ሆሙ ለሥላሴ ስንል የሥላሴ ሦስትነት ነው። አሁን ሁለት ሥላሴ ሥላሴ ሆሙ ለሥላሴ ስንል ማለት ነው። እና ለእናንተ እርግጥ ላይመጥን ይችላል፣ ግን ቢሆንም እውቀት አይጎላችሁም። ዛሬ እናንተ ጭንቅላታችሁ ምንም የለሰለሰ ነው። በሌላው ብዙ የወጣችሁ የወረዳችሁ የደከማችሁ ስለሆነ ማለት ነው። እኛ ስንማር በትጋቱ ነው፣ በጣጣሩ ነው። እናንተ አእምሮው ለዘር ይመቻል፣ ለስልሷል። ዘሩ ሌላ ተዘርቶበት ነው እና ስለዚህ ሥላሴ ስንል አሁን ቅድም እንዳልኳችሁ ሦስትነት፣ እንደገና ሥላሴ አብ ወልድ መንፈስ ቅዱስ ነው። ስለዚህ ዳዊት 3 ጊዜ ደጋግሞ ፊትህን
ሐሰስኩ ገጽከ አለ። ፊትህን ፈለጉ ሻኩኝ ተመኘው። ያንኑ ደግሞ ገጽ ዚአከ አሐስስ ያንተን ብሎ ደግሞ እዚያው ደገመው። ወኢትሜት ገጽከ እምኔ ከእኔ ፊትህን አትመልስ፣ ባለሟል አድርገኝ። እንግዲህ እፊት መቆም ባለሟልነት ነው። አዎ ለልመና ለሌላው ለራስ ያው ባለሟል ሆኗል፣ ችግር የለም። ቤተሰብ መላእክት ሁሉ እንደዚህ ነው። እነ ቅዱስ ገብርኤል እግዚአብሔር ፊት እንቆም ሲሉ ባለሟሎች ማለት ነው። ለዓለም የሚማልዱ ለሕዝብ እግዚአብሔር ፊት መቆም የሚችሉ ቁመና ያላቸው ተፈጥሯቸውም ለዚህ ነው እና አነ ውእቱ ገብርኤል ዘይቀውም ቅድመ እግዚአብሔር እንግዲህ ሙሉ ኃይል ያላቸው ማለት ነው። ምክንያቱም እግዚአብሔር ላይሰንስ ሰጥቷቸዋል። የተፈለገው ሰው ሲያዘን ሲጸልይ ጸሎቱን ሐዘኑን ወደ እግዚአብሔር እንዲወስዱ ከእግዚአብሔር ደግሞ መልሱን እንዲያመጡ ይሄ ላይሰንስ ግማ ፈቃድ ስራ አለ ፈቃድ አውጥቷል ማለት ነው። አሁን የኛ አልሟላ ያለ ፈቃድ የሌለ በኮንትሮባንድ የምንንቀሳቀሱ ነን። ሕይወታችን ሳይስተካከል ለእኛ እንኳን የሚሆን ፈቃድ ሳይኖረን ለሌላው እሱም ግድ የለም። በእውነት እንደው ለሌላው ብንለምን ሌላውን አጥፋልን ነው የእኛ ፈቃድ ዘመ እኛ ብቻ ሚል ነው። ይሄ አይገባም። ለሃይማኖት ሰው አብሮ መኖር ምድር የጋራ ናት። ምድር የእግዚአብሔር ብቻ ናት። አንዳንዴ ሰዎቹ እንደው የገሌ እያሉ ትንሽ ያስቸግራሉ። አለማወቅ ነው። ለእግዚአብሔር ምድር በምላ ምድር በሞላው የትኛው አፍሪካ ቢሆን ምዕራቡም ሩቅ ምስራቅም የእግዚአብሔር ነው ምድር። ግን ሰዎቹ እንደው አላለም ያው እንድታውቁት የዚህ ነው ምድር ይባላል። የለም ምድር የእግዚአብሔር ነው። ሰው ሁሉ ሊኖር ማለት ነው። አዎ የገሌ አይባልም። ግን ሰዎች ምድራዊ ስልጣን ሲኖር የጋሻ መሬት የገሌ ይሄ እዚህ እየተባሉ ሌላው ጎመን የሚዘራበት ድንች የሚዘራበት እያጣ እንግዲህ አለማወቅ ነው። እኩል ነው ምድሩ የጋራ ነው እና መማር በጣም ወሳኝ ነው። ደግሞ የኛ ሃይማኖት በጣም የሚገርመው አብሮ ለመኖር ምቹ ነው። ብዝሃነት እንደሚሉት ሶስትነት አለ፣ አንድነት አለ። አያችሁ፣ አንድነት ሶስትነት፣ ሁለትና አራት ቁጥር የሉ። በምስጢረ ሥላሴ ትምህርት ሁለት ቁጥር አራት ቁጥር ምንታዌ ይባላል። የሁለት ቁጥር ምንታዌ የለም። አንድ ቃል ሶስት ነው። ሁለት እንጥርልን ሶስት ቃል አራት አንልም። ርባኤ ይባላል። በአንድነታቸው ሁለትነት፣ በሶስትነታቸው አራትነት የሚባል የለም። ይህ እንግዲህ ቀላል ነው አይደል? ሂሳቡ የምስጢረ ሥላሴ አንድ ቁጥርና ሶስት ቁጥር ሁለት የሚባል የለም። ምንታዌ ነው። ያ ወደ ሌላ አደጋ ይወስዳል። አራትነትም የለም፣ ሶስትነት ነው። እንግዲህ ይህንን በደንብ ማወቅ አለብን። አባቶች አስተማሩን። እንግዲህ እግዚአብሔር ስንል ብዙ ጊዜ እዚህ ተናግረናል፣ አልበቀለም እንጂ እግዚአብሔር ስንል የአካል የባህሪ ስም ይባላል። እስኪ በሉ እግዚአብሔር የአካል የምን ስም? የአካል ወይም ደግሞ የአንድነት የሶስትነት አሻሽሉ የሚገባቸው እዚያ ጋር የጧፍ መተባበሩ በጣም በእውነቱ ያው አሰሙም አጥፍ ገቡ በሏት ረተው በሏቸው አይሰሙም ገባቸው ጧፉን አጥፉት እፉ በሉ አይዟቸው። ምን ጉድ ነው? ማን ነው ይሄን ያስተማራችሁ? እንደው
ምን አለ የሌለ ባለው እንኳ ባያንማር የሌለ ለምን ታመጡብናል? ጧፍ አመጡ እዚህ ላይ ቄሰ ገበዙ ነው የሚሰጥ። ትባረኩበታላችሁ። የጥምቀት ስም ተቀብሎ ይጸለይበታል። እንዲህ ስጦታ አቤት ሲሆን አሁን ከሰጣችሁ በኋላ እናንተ ምን አገባችሁ እኮ? በመንደራው ስጦታ ትሰጣላችሁ። ከዚያ በኋላ እናንተ ግን ምን አለ ለሰጣችሁት ነው አይደል? ደግሞስ እንደው ኑሮውስ በእውነት አሁን በዚህ ሰዓት ጠዋት ስታጠቡ ምን አለ ቀይ መብራት ለቆመችው እህትሽ እዚያ ለእሱ አንድ ዳቦ ገዝታችሁ ስለ ሥላሴ ብትሉ አንድ ዳቦ። አሁን እዚህ ማን አዘዘ? ምን ሊደረግበት እግዚአብሔር ቤቴ እንዲገባ ብላችሁ አንድ ዳቦ ጥሩ ማድረግ ለአንድ ምስኪን ብትሰጡ ሥላሴ ቤታችሁ ይገባሉ። እርግጠኛ ነኝ። አለበለዚያ እዚህ ደማር አይደለም። ምን ግራ መጋባት ነው ባካችሁ። እና ስለዚህ ዛሬ ያው እንዳልኳችሁ ሥላሴ አንድም ሦስትም ናቸው ይጣቸዋሉ። ያዙ ቀላል ነው እያላችሁ እኮ ነው። ኋላ ችግር ሲመጣ የምንለው የምናውቀው ሥላሴ ስንት ናቸው? ሁላችሁም ሥላሴ ስንት ናቸው? በጣም ጥሩ። ሦስትነታቸው በምን ነው? እኔ እነግራችኋለሁ። እንግዲህ ኋላ እንዳትሉ ጊዜ እንዳንፈልግ ሥላሴ አንድም ሦስትም ናቸው ብላችኋል። ሦስትነታቸው በስም ይባላል። በስም ያ ምንድነው? አብ ወልድ መንፈስ ቅዱስ። ይህን እንግዲህ የነገረን ያው ራሱ ነው። ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ያቺ በስማም እኮ ናት። በስማም ስንል እኮ አሁን ደግሞ ወደ ሌላ ሀገር ፕሮግራም እየሄድን በስመ አብ ወወልድ ወመንፈስ አሐዱ አምላክ አሜን ማለት ተጀምሯል። ኧረ እንዲህ ያለ ጸሎት የለም ወይም ዝም በሉ እንዴ! በኢትዮጵያ ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምነ ወእት ማኅፀን እክህደከ ሰይጣን። ሰይጣንን እክዳለሁ ሳይባል እንዴት? በሥላሴ ስም ሳይባል እንዴት? ይሄ የፕሮቴስታንቱ ጠባይ ያየዱ እየቀላወጡ በአብ ወልድ መንፈስ ቅዱስ አንድ አምላክ አሜን ይላሉ። እንዴ ይህ ለመጽሐፍ እኮ አለ። ተቃጣሞ ነው ተሰርቶ እስማም ብሎ ናቁተከ አቡነ ዘበሰማያት ጸሎተ ሃይማኖት እንደዚህ የዘወትር ጸሎቱ የምትባል መጽሐፍ ነው። እና እባካችሁ ካህናቱ ይህን አትልመዱ ወይ ተዉት። ልጆች አለበለዚያ አያጥኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን። በልዩ ሥላሴ አምኜ ማለት ነው። ሳናምን እንዴት አደረገ? እና እንደኛ ቤተ ክርስቲያን ያለው ደግሞ አሁን በዚህ መቅረን ብትማሩ ቅድም አባ የተሉ ይህን የሚያስፈልጉ ምን አለ በስማምን አቁተከ የሁሉም ሕዝብ ትምህርቱ እኮ ይዘውታል። ትምህርቱ ገብቷቸዋል። የኔ መሰለ ህንፃ የሰሩት ግን ችግሩ ወደ ሕይወት ሲገባ ቆራቡ የምትባለው ደግሞ ገቢር ይቺ ልዩ ደፍሮ ማስቀመጥ ይሄ ህንፃ የደከም የወጣን የወርን ለስጋው ደግሞ ለሌላ ለምንም አይደለም። እንደው በየእንትኑ በፕሮግራሙ እየመጡ ማዕቀቡ ይሄ ነው እንግዲህ ስጋውን ደግሞ ልንቀበልበት ሰው ቤት ሰርቶ ካልበላ ካልጠጣ ምን ቤት ይባላል? ያ ሁሉ ወጫወታችሁ ደክማችሁ እና ለዚያ ደግሞ ለምንበላው ስጋ የምንበላውን ስጋ ለማወቅ መማር ወሳኝ እና እግዚአብሔር ማለት የምን ስም ነው ብያችኋለሁ። የአንድነት የሦስትነት በሉ እስኪ
የአንድነት የሦስትነት ወይም ደግሞ የአካል የባህሪ በቅንፍ ነው። አንድ ነው ሁሉ የአካል የባህሪ ቃል የባህሪ ስንል አንድነት ማለት ነው። አካል ስንል ሦስትነት ማለት ነው። የተሻለውን መርጦ መያዝ ነው። በዚህ የአንድነት የአካል ቃል በቃ የአንድነት የሦስትነት ቃል አንድነታቸው ያው ባህሪያቸው፣ ስልጣናቸው፣ አገዛዛቸው፣ መንግስታቸው፣ ህልውናቸው፣ ፈቃዳቸው አንድ ነው። የሥላሴ ያው አብ ሲፈቅድ ወልድ አንድ ናቸው። በአንድ ነው። በዚህ በምንለው አሁን ስልጣን ከተባለ አሁን ሶስት ሰው መቼም ይህ ግን ዋናው ምክክሉ እንዲህ ይባላል። የሥላሴ ግን አሐቲ ስልጣን አንዲት ናት። የአብ ስልጣን የወልድ ነው። የወልድ ስልጣን የማን ነው? ሲያብራቅ መንፈስ ቅዱስ ስልጣን የማን ነው? አንድ ናቸው። የአብ የወልድ የመንፈስ አንድ ስልጣን መለያየትን ፈቃዳቸው አንድ ነገር ሲደረስ የሁሉ ፈቃድ ነው። እንደገና ውይይት አይደረግም። ይህን እናድርግ ተብሎ በእጅ ብልጫ አይደለም የሚደረግ። አንድ ነው ፈቃዳቸው። አሐቲ ፈቃድ፣ አሐቲ መንግስት፣ አሐቲ ስልጣን። ህልውናቸውም አንድ ነው። እሱ ነው ያስተማረ። እኔ በአብ አብ በእኔ ነው። አታውቁም ወይ ነው? እኔ በአብ አብ በእኔ ነው። የተአምሩኑ ከመ አነ በአብ ወአብየ እኔ በአብ አብ በእኔ መንፈስ ቅዱስ እንደ ልብና ቃል እስትንፋስ ሦስትነታቸው ልብ አብ ይባላል። ቃል ወልድ፣ እስትንፋስ ደግሞ ማነው? በቃ አንድ ማለት ነው። አሁን እኔ የሚውላ ልብ አለኝ አይደል? ቃልስ አለ አው ከሌለ የለም በሉ እኮ በባይኖርም አንድ ይቀባጥራለሁ እኮ እስትንፋስ ሳለኝ የለም። በዚህ መልክ ነው አንድ ሆነው አንዱ ልብ አንዱ ቃል። ልብ ብቻውን ቃል ከሌለ ምን ይሆናል? ቃልም ልብ ከሌለ ሁለቱ ምን ያደርጋሉ? የማይገለጥ እስትንፋስ ከሌለ ምንም ነገር የለም ማለት ነው። እና በዚህ መልክ ቀላል ነው። ሌላው በምታውቁ በምትሞቁት በፀሐይ ሁሉ አሁን ፀሐይ ስንት ነው? አንቺም ብትሉ ግድልም ቆጥረው ፀሐይ ስንትና ስንት ነው? አንድ ነው። ግን በአንድ ፀሐይ ውስጥ ምን አለ? የተማራችሁት ምን አለ? ብርሃን አለ አይደል? ፀሐዩ ብርሃን አለ። ከዚያ ሙቀት አለ አይደል? ስንት ፀሐይ ይባላል? ይህም አንድ ፀሐይ። አንድ ፀሐይ አንድነታቸው፣ ሦስትነታቸው ደግሞ ፀሐይ ክበቡ እንዳለ ማለት ነው። ብርሃኑ ሙቀቱ የሚገልጠው ብርሃኑ ደግሞ ወልድ ነው፣ ሙቀቱ መንፈስ ቅዱስ ማለት ግን አንድ ነው አይደል እኮ። በዚህ ትንሽ ነገር ነው ጫፉን ለመንካቱ በእኛ እንዲያገናውተን የምናውቀው ነገር የለም። ልብ በሉ ግን በምን ይገለጥ? አብርሃም ይኸው ሁሉ ተገለጠለት። በመማር አይደለም በማመን። ሰው ካመነ እግዚአብሔር የሚለውን ካደረገ ትምህርት ቤት አያስፈልግም፣ ይገለጣል። አሁን እኛ በስራ እየደከምን ነው። ተፋቀሩ ሲባል ጥላቻ ነው መልሳችን። ጹሙ ሲባል መብላት ነው። ይሄ እንዴት አድርጎ ያገጣል? አብርሃም ራሱ ነው ብቻ በፍጥረቱ ተራራውን፣ እሳቱ፣ ፀሐዩን ትወዙ የእግዚአብሔርን ድምፅ ሰማ። በዚህ ጊዜ ተገለጠለት እና ድምፁን እንስማ ነው። እኛ ብዙ ጊዜ ስንት ነው በአዲስ ኪዳን 2000 ዓመት እኮ አለፈ። ከዚያም በፊት ደግሞ አባቶቻችን የአብርሃም ልጆች እንደዚሁ ቅብብሎች ነው እና ስለዚህ ሥላሴ ስንል ይህን በእኛ አይሆንም። ዋጽን ለነ አሚነ ሥላሴከ ይላል በቅዳሴው በዚህ በሐዋርያት ቅዳሴ ቁጥር 11 ላይ ዋጽን ለነ አሚነ ሥላሴከ ቅድስት
እስከ ዳሪት እስትንፋስ ናት። እስከ መጨረሻ እስከ ዕለተ ሞት ነፍስና ሥጋ እስከሚለያዩባት ቀን ድረስ እባክህ የተለየች ሦስትነትን ማመንን አጽናልናል። በሰው አይሆንም ማታደ አሁን እኮ ሰዎች በሰው ቢሆን ኑሮ ብሉይ አዲስ አጥንተው እንደገና የኋሊት ማርሽ እንደገና ማይገድ እንደዚያ እየሆኑ ትላልቅ ስንላቸው ማለት ነው። ይህ እንግዲህ ያህል ካላጠናው ጌታ ነው። ልዩ የሆነችውን አንድነትን ማመንን ዋቱን ለነ አሚነ ሥላሴ ቅድስት ልዩ እንግዲህ ቅድስት ቢባል ለየሰዋል የሥላሴ ግን ልዩ ማለት ነው። እንዲህ ማርያም ቅድስት ትባላለች። ሌሎችም ቅዱሳት አንስት የቅድስት ማርያም ልዩ ነው። አሁን ከሌሎች ሁሉ ማለት ነው አምላክን የወለደ እነሱ ያለ የለ። ሌሎችም ቅድስናው ደርሷቸዋል። ከዓለም ተለይተው በዓለም ነው። አሁን ሳራ ቅድስት ይባላሉ። ያብራል በምን በኑሯቸው በሚኖሩ ኑሮ ቅዱስ የሚለው ላይ ጸጥ አላቸው። ቅዱሳነ ሁኑ እስማኔ ቅዱሳነ ሁኑ። ይሄ ሁሉ ሰው ቅዱስ ይባላል በእግዚአብሔር ትእዛዝ ከኖረ ማለት ነው። ግን እግዚአብሔር ቅዱስነት ጋር የለም። ልዩ የሚለው ይሄ ነው። ሦስትነት ብዙ ሰዎች አሉ። አብርሃም፣ ይስሐቅ፣ ያዕቆብ፣ ጳውሎስ፣ በርናባስ፣ ቲቶ፣ ሲላስ እንደዚህ አሉ። ግን እንደዚህ አደሉ። አንድነት የላቸውም። የአብርሃም፣ ይስሐቅ፣ ያዕቆብ ብንል ስማቸው ሦስት ነው። ከዚያ በኋላ በምን አንድ ይሆናሉ? አብርሃም አባት ነው፣ ይስሐቅ ልጅ ነው፣ ያዕቆብም ደግሞ ልጅ ነው። ያዕቆብ የአብርሃም የልጅ ልጅ ማለት ነው። እና ልዩ ስንል ይህን እንድንለየው ነው እንጂ እሱ ቃሉ አንድ ነው። ስለዚህ እኛ ምክሩ ተሰጥቶናል። ቅዱሳን የሚለው ጠራና በበረሃ ድንጋይ ተንተርሰው የዛልሰው ግርማ አራዊት ሰባ አጋንንት ችለው የሚኖሩ ቅዱሳን ይባላሉ። ዓለሙን የተዉት ማለት ነው። ግን አሁን የምናወራው ጋር የለም። የእሱ ልዩ ነው፣ ፈጣሪ ነው፣ አምላክ ነው እና የተለየ በምንልበት ጊዜ ይህን ማወቅ ነው። ሌላ አንዳንድ በዚህ ሰሞን ወቅታዊ ነገር ጾታ የሚባል ነገር ደግሞ መጥቶ ትንሽ በቲክቶኩ መጠባረብ ነበር። ግን እንዲህ ሳይሆን ትምህርቱን ተምሮ ራስን መጠበቅ ነው። ጾታ ለሚባዛ ነው። ጾታ የሚባዛ ነገር ነው። ሴትና ወንድ ማለት ብዙ ተባዙ ያለ እሱ ነው እና ይሄ ዝም ብሎ ሳያውቁ ኢመርጀንሲ ነገር ነው እንጂ እንኳን በተማረ ባመነ ሰው አይባልም። እንደዚህ አይባልም። እኛ ሸክላ ነን። አዎ እግዚአብሔር ሸክላ ሰሪ ነው። እንግዲህ ሸክላው ስለ ሸክላ ሰሪ እንዲህ ነው ብሎ መግለጫ መስጠት ይችላል። ሸክላ የቀረባችሁ ወንበር የእናንተ ማንነት ሊያወራ ይችላል 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 እኮ ይህ እንደዚያ ነው። ያንተባሉ ልክ እንዳልኳችሁ ሸክላ በእግዚአብሔር የተሰራ እና ወይም ደግሞ ያቀረበን አመቻችን እና የተባለውን ነው ያቀራል እስካሁን ይህ እንዲህ ደግሞ ሲሆን ሌላ አሬዎስ የሚባል መቅዶኒዎስ፣ ንስጥሮስ የሚባል ሰው መናፍቅ ሆነ የሚባል በቃ ያልተባለ ሲል ነው እንግዲህ የሌለውን ማለት ነው። በሌላው በፍልስፍና ግድ የለም እንዲሁም የተሻለ ሊሆን ይችላል። በሃይማኖት ግን ተደንግጓል። አሁን ቅድም እንዳልኳችሁ ድንጋጌው አባቶቻችን ያስቀመጡልን በስም ሦስት ናቸው፣ አብ ወልድ መንፈስ ቅዱስ። በግብር ደግሞ ይህን የነገረ እሱ ነው ብያቸዋለሁ። አብ ወልድ መንፈስ ቅዱስ ብሎ በስም ማን የነገረን?
ማን ነው? እዚሁ እኮ በስመ አብ ወወልድ ወመንፈስ ቅዱስ ይቺ በማቴዎስ ወንጌል 28:19 ወንጌሉ እኮ ነው። ወንጌላውያን በሉ በስመ አብ ወወልድ ወመንፈስ ቅዱስ በቃ ያን ደግሞ አባቶቻችን ለጸሎት መጀመሪያ መክፈቻ ያደረጉት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድነቱን በስም ሦስት ቢሆን አንድ አምላክ አሉና በቅድስት ሥላሴ እያሉ ጸሎትን ትምህርትም ሃይማኖትም አድርገው ግን አሁን ችግሩ እንደው ምን ይባል ቤተ ክርስቲያኑ ያለችውን አልበዙ እኮ በስመ አብ የምታጠሙ ሃይማኖታችሁን ታውቃላችሁ ስለ ሥላሴ ማለት ነው። እና በስም እንደዚህ ነው። በአካል ደግሞ መቼም ሦስት ሰው አካል ስም ካለው ያለ አካል ስም አይጠራም አይደለ? በስም እንዲገባን ነው። እንዲህ በዚህ ሁሉ በስም እኮ እኛ መግለጽ የምንችለው ነገር የኛ እጅ የሚችለው ነገር ሥላሴ ቅድም እንዳልኳችሁ የተሰራው ሸክላ ሰሪውን ሊስል አይችልም ማለት ይችላል። እንደው ጅበናው ሌላ ቁስቁስቱ ምኑ መልሶ የሰራውን ሰው ይሰራል። ለማየው ሦስት ሽማግሌዎች አድርገን እኩል አድርገን ቁመናቸው አድርገን አንድነታቸው ማለት ነው። ይህ እንግዲህ እኛ እንድንማር ነው። ስል መማሪያ ነው እንጂ ሥላሴን ሳሊ ስሞ አምላክ ማድረግ አይቻልም። እንዳትጃጃሉ መማሪያ ነው። የሰው አይምሮ እንዲያል አሁን ፎቶችሁ ወዶ የለም የራሳችሁ ፎቶ እናንተ አላችሁ እዚህ ያ ፎቶ እኮ አይናገር አይደለም አይሰማ ለእናንተ ለመግለጥ ነው። የእናትህን የአባትህን ፎቶ ይዘህ ቁጭ ትላለህ አይደል? ለምንድን ነው ያውቃለ ልጁ እንዳለ ትዝታው ስነ ልቡናው አብሮ እንዲሆን ነው። የአባቶቻችን ደግሞ በመከራም ዘመን ሲቸግር በዋሻው ይዘው ስዕሉ የሰማዕቱ የሐዋርያው በቃ ሰው እየተማረ የሚማርበት ጊዜ ቦታ ሲጠፋ ቤተ ክርስቲያን ይዘጋል፣ የጣዖት ቤት ይከፈት እያሉ ክፉዎቹ እንደው ሰይጣን ያደረ ሲያውጁ ያን ስዕሉ ይኸው እንዲህ ነው እና ስለዚህ በአካል ሦስት ናቸው። የአብ ፍጹም አካል ፍጹም መልክ አንድ ፍጹም የወልድ መንፈስ ቅዱስን ያው ፍጹም ነው። በግብር ደግሞ ሦስት አሁን በሦስት ነገር ሦስት ናቸው። በምን በስም በአካል በግብር ስንት ሆነ ይሄ ነገር? በዚህ በሦስቱ ሦስትነት አለ። በስም በግብር በአካል ሦስት ናቸው። ስለዚህ በስም ያው ተነጋግረናል። አካሉም ያው እንዳልኳችሁ ነው። ግብሩ ደግሞ አብ ማለት ወላጅ ነው። አብ አባት ነው ቋንቋ። አብ ማለት ወላጅ ነው። ወልድ ማለት ልጅ ነው። አብ ማንን ወለደ? ወልድ ከማን ተወለደ? በተፈጥሮ ሕግ እንዳትሉ እናቱ ማናቱ እንዳትሉ። ይህን የሃይማኖት የሚሆነው በዚህ ጊዜ ከዚህ እንወጣለን እና ስንፈልግ በሥጋ ቅድስት ድንግል ማርያም ናት የወልድና በባህሪ ግን እናት የለም አባት ብቻ ነው። ከዚያው በባህሪ እኩል አብ በቀድሞ ነበረ ወልድ በኋላ አይባልም። አብ ባለበት ወልድ አለ፣ ወልድ ባለበት ማን አለ? ከእነሱ በፊት ዘመንም የለም። ዘመን ሲኖር እነሱ ናቸው ዘመኑን የወለዱት ዓለሙን የወለዱት። ማህበራሉ ሀበዎ ካለመኖር ወደ መኖር ማለት ያለም አልነበረም ከሥላሴ ነው። ስለዚህ ነው ቅድስት ሥላሴ ስንል ልክ ዓለምን መውለዳቸው እንደ እናት ማለት ነው። ቅድስት ሥላሴ እናት ደግሞ እርሪት ናት። እንጂ በሌላው ጾታ ምናምን አይደለም። ይሄ ወይ ቋንቋ ነው። ቅድስት ሥላሴ ስንል ቅድስት የምትለው ቅጽል ለእናቶቻችን ይሆናል። የሴት ናት። ለምን ነው? ርኅሩኆች ናቸው እናቶቻችን።
መቼም የአሁኑ ዘመን እንዳንድ እናቶቻችን ደጎች ናቸው አለ አይደሉም እንዴ? ልክ ሥላሴ የራእይ መገለጫ ነው። ቅድስት ሥላሴ አለ ለዓለም ለሁሉም እናት ናቸው፣ አባት ናቸው። ጭካኔ ቢኖርማ እንዲህ መቆም አንቺ የዚህ ሁሉ ጠባይ ታግሶ እናቱ ነው። ሰካራሙ አትየሙ ሌባው ባሁ ደግሞ ውሸት የለ አንድ ሚሊዮን እስካሁን አልሰማሁም። ይሄ ኃጢአት ውሸቱ ላይ ቀጣሉ። ባሉ ሌሎች እኔ ሌላ ስለሰማሁ ዲያንስ